የሰዎች የደስታቸውም ሆነ የመከፋታቸው ሚስጥር በፍላጎታቸውና ባገኙት ነገር መሃል ያለው ጋፕ ነው። ምን ማለት ነው? ለምሳሌ አንድ ሰው የሆነ ነገርን ፈለገ ዘን ያገኘው ነገር ከፈለገው ነገር ካነሰበት ያዝናል፣ ይከፋል እንደሰው። ወይንም ደግሞ ያገኘው ነገር ከሚጠብቀው ነገር በላይ ከሆነበት ደስተኛ ይሆናል። ስለዚህ ብዙን ጊዜ እኛ ሰዎች የምናዝነው የጠበቅነው ነገር ይሆንልናል ብለን የጠበቅነው ነገር እጃችን ላይ ከያዝነው ነገር አንፃር ስናወዳድረው ዝቅተኛ ሆኖ ከታየን የመበሳጨት ለምን ሆነ ብለን ራሳችንን ሀዘን ውስጥ የመክተት ነገር ይኖራል። እስኪ አስቡት፣ የጠበቃችሁት ነገር በጣም ትንሽዬ ነገር ሆኖ ግን የምታገኙት ነገር ያገኛችሁት ነገር በጣም ትልቅ ሲሆን በጣም ነው ደስተኛ የምትሆኑት። ከጠበቃችሁት ነገር አንፃር እጃችሁ ላይ ያለው ነገር ብዙ ስለሆነ ደስተኞች እንሆናለን። በዛው ልክ ደግሞ እጃችን ላይ ያለው ነገር ከምንጠብቀው ነገር በጣም ትንሽዬ ሆኖ ስናገኘው የማዘን ስሜት ይሰማናል። ስለዚህ ይሄንን ለማቻቻል ምንድነው ማድረግ ያለብን? ሁሉ ጊዜ የምንጠብቀው ነገር እኛ ማግኘት ከምንችለው ጋር መመጣጠን ይችላል የሚለውን ነገር ማሰብ አለብን። ለምን ብዙን ጊዜ ውጫዊው ዓለም ከኛ ቁጥጥር ውጪ የሚሆንበት አጋጣሚ አለ። በዛ ምክንያት ፍላጎታችን ሙሉ ለሙሉ ላይሟላልን ይችላል። ስለዚህ በዚህ ምክንያት እኔ የምፈልገው ነገር እኔ በምፈልገው ልክ ላይሟላልኝ ይችላል ብለን ቀድመን ስለዛ ነገር አናሊሲስ መስራት አለብን። ዘን የምንጠብቀው ነገር እንኳን እጃችን ላይ ካለው ነገር አነስተኛ ሆኖ ብናገኘው አይ በዚህ ምክንያት ነው ብለን ባስቀመጥነው ምክንያት መሰረት መረጋጋት እንችላለን ማለት ነው። ስለዚህ ካላስፈላጊ ንዴት፣ ካላስፈላጊ ብስጭትና ካላስፈላጊ ቁጭት ውስጥ ለመውጣት የምንፈልገውን ልናገኝ ከምንችለው የውጫዊው ዓለም ከውጫዊው ዓለም አረ ብዙን ጊዜ የምናገኘው እኛ የምንፈልገውን ነገር ከዛ አንፃር ባላንሱን ቀድመን ብንሰራ ውጤቱ ምንም ይሁን እኛ ስለምናቀው የመረጋጋትና በሰላም ነገሩን የመቀበል እድል ይኖረናል ማለት ነው። እስቲ ሰብስክራይብ ያደርጋችሁ ቻናሉን ቤተሰብ